ምን ሆነ እስቲ አሁን መድረክ ላይ የወጣው ለጌታን ለመቀበል እስቲ የዛ ሰዓት ላይ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ኢየሱስን በልብ ዙፋን ላይ ስትሾመው ያንን የንስሐ ጸሎት ስትጸልይ እስቲ ምን ተሰማ? ምንድነው ኤክስፒሪየንስ ያደረገው? እስቲ ያንን አሁን በደንብ ማግኒፋይ እናድርገው። ምን አለ መሰለህ የሆነ አሁን ለሰው እንደዚህ ብለህ ብትናገር ሰው አይረዳም። የሆነ የሚጨበጥ የሆነ የሚዳሰስ ነገር ቢሆን አሁን እንዲህ ነው ትላለህ። አንተ ውስጥ የገባ የሆነ ሰላም የሆነ የሚገባ ነገር አለ፣ ውስጥ የሚገባ ነገር አለ፣ የሆነ የሚወጣ ሌላ ነገር አለ። እኔ አሁን ከኔ ውስጥ ጮህ አልወጣም እንጂ የሚወጣ ጨለማ አለ፣ ለቆኝ ሄደ ጨለማ አለ። አንዳንድ አጋንንት ጮህ አይወጣም፣ አንዳንዱ ደግሞ ጮህ ይወጣል። እኔ ጋር ጮህ አልወጣም ግን ሄዷል፣ ለቋል። ኢየሱስ ጌታ እንደሆነ ያንን የኢየሱስን የጌትነቱን በአፌ ስመሰክር በልቤ ደግሞ እግዚአብሔር ከሙታን እንዳስነሳው ሳምን በዛ ቅስፈት የሆነ ህይወቴ ስጋዬ ላይ ምንም ነገር ለውጥ ላይኖር ይችላል፣ ሰውነቴ ላይ ምንም ለውጥ ላይኖር ይችላል። በውስጤ ግን የሚቀየር የሚለወጥ ሌላ ነገር ነበር። በዛ ሰዓት ሌላ ነገር ነው። የሆነ ቅልል የሚል ነገር የለም። እንዴት ነው ሸክም ብዙ አመት ተሸክመ አታቆም። ህይወት ሁሌ ተሸክመ አይከብድም፣ የሆነ ትለምደዋለህ። ግን የሆነ ሰዓት ላይ ስታወርደው እንዲህ ከብዶኝ ነበር እንዴ ምንድነው የምትለው ነገር ቅልል የሚል ነገር ያ ነው በህይወቴ ላይ የሆነ። ለምንድነው ታውቃለህ ይሄንን ልጠይቅ የፈለኩት? በጣም ብዙ ጊዜ ወንጌል ስሰራ በጣም ከሰዎች መስማት የምፈልጋት ይችላል። ልክ ጌታ ኢየሱስን የግል አዳኛቸው አድርገው መቀበል እንደወሰኑና ያንን የንስሐ ጸሎት እንደጸለዩ ልክ ስንጨርስ ያንን የንስሐ ጸሎት ጠይቃቸዋለሁ አይደል ምን ተሰማ? አብዛኛው ሰው አሁን አንተ የተናገርከው ቃል ነው የሚል መጽሐፍ ቅዱስ ጌታ ኢየሱስ እንደዚህ ብሎ ተናገረ። እነሆ ሸክም የከበደባችሁ ሁሉ ወደኔ ምን በሉ ኑ፣ እኔ ምን እላችኋለሁ አሳርፋችኋለሁ። አይ ይሄ ነው ባንዴ ውስጥ የተፈጸመው። በብዙ በሰማዋቸው እኔ በራሴ ህይወት ላይ የተፈጸመው ቃል ኢየሱስ ሲያሳርፈኝ ነው ያየሁት ከሸክም እና ያ ቃል ነው አሁን ባንተም ህይወት ውስጥ እንትን ያለውና ያንን ነው መስማት የምፈልገው። ምን ሆነ የሚለው ነገር በጣም ያጓጓኛል። ሁለተኛ መጠየቅ የምፈልግበት ምክንያት ለምንድን ነው ብዙ ሰዎች ዝም ብሎ እየቀለልን ይመስላቸዋል። ገባ? ዝም ብሎ ኢሉዥን የሆነ ነገር ይመስላል ግን አይደለም፣ እውነት ነው። አንተ በህይወት ውስጥ ኤክስፒሪየንስ አድርገዋል፣ እኔ በህይወት ውስጥ ኤክስፒሪየንስ አድርገዋል። ለዛ ነው ያንን መስማት በጣም ያስደስተኛል። ለዛ ነው ማግኒፋይ እንድናደርገው የፈለኩት።